ኑሮ ይባልና መጣጥፌን የምጀምረው በአንጋፋው ድምፃዊ ባለማየሁ እሸቴ ዘፈን ነው። የ10 ሳንቲም ቆሎ ቁርጥም ያደርግና የ10 ሳንቲም ቆሎ ቁርጥም ያደርግና የ10 ሳንቲም ቆሎ ቁርጥም ያደርግና። ይቅርታ ትንሽ ድምጼ ከአለማየሁ እሸቴ ይልቅ ወደ አለማየሁ ታደሰ ይቀርባል። ተመስገን እላለሁ ኑሮ ይባልና። ይገርማል። ባለማየሁ እሸቴ ዘመን 10 ሳንቲም አትሊስት ቆሎ የመግዛት የሚያስችል አቅም ነበረው። ዛሬ ወዳጄ ከ10 ሳንቲም ይልቅ 10 ጠጠር የተሻለ ዋጋ አለው። አትሊስት በጠጠሩ ገበጣ መጫወት ትችላለህ። 10 ሳንቲም አይደለም 10 ብር ምን ይሰራል ዛሬ? እኔ 10 ብር መሬት ላይ ወድቆ ባገኝ አንስቼ እንደ ከሸፈ ሎተሪ ግድግዳዬ ላይ ለጥፈዋለሁ። በእኛ ጊዜ አንድ ሰው 10 ሳንቲም ለማግኘት የሚከፍለውን መስዋዕትነት እኔ ነው የማውቀው። ትዝ ይለኛል ልጅ እያለሁ አንድ ቀን ወደ ትምህርት ቤት ሲሄድ 10 ሳንቲም ወድቆ ስላየው ሰው እንዳይጋራኝ ሮጬ ሄጄ ቆንኩበት። አካባቢው ጭር እስኪል ድረስ እንደ ብረት ምጣድ በሚያቃጥል አስፋልት ላይ ጎፈሩን ረግጬ ተገተርኩ። በዚህ ምክንያት እስከ ቅርብ ጊዜ ድረስ የውስጥ እግሬ እንደ ጃንኮይ ባንዲራ የአንበሳ ምስል ነበረው። በነገራችን ላይ አዲስ አበባ ውስጥ እንደኔ ስለ 10 ሳንቲም በመፈላሰፍ ጊዜውን የሚያሳልፍ ድሃ የመኖሩን ያህል ሸራተን ገብቶ 500 ሺህ ብር የሚያወጣ መጠጥ ገዝቶ የሚጠጣ ባለጸጋ ሞልቷል። እኔን የማይገባኝ አንድ ሰው 500 ሺህ ብር የሚያወጣ መጠጥ ከጠጣ በኋላ እንዲያው ጨክኖ ይሸናል? ከሸናስ ምን ይሆን የሚሸነው? መቼም የመጠጥ ጠርሙሱ ከመደርደሪያው ላይ ተነስቶ ሀብታሙ ሰውዬ ጠረጴዛ ላይ እስኪደርስ በፖሊስ ማርሽ የሚታጀብ ይመስለኛል። ደግነቱ ሰፊው የኢትዮጵያ ሕዝብ ትንሿን ነገር አብቃቅቶና አባዝቶ የመኖር ጥበብ ታድሏል። ለምሳሌ የመኪና ጎማ መርካቶ ውስጥ የሚሰጠውን ዘርፈ ብዙ አገልግሎት አስቡት። የመኪና ጎማ ከሰኞ እስከ ዓርብ ሎንቺና ይሽከረከርበታል። ቅዳሜ ልብስ ይታጠብበታል። እሁድ ልጆች እያንከባለሉ ይጫወቱበታል። ሲያረጅ ጣራ ላይ ይሰቀልና ከባለቆም ምስማር ጋር በመተጋገዝ ቤቱን ከነፋስ ይከላከላል። መርካቶ ውስጥ የሚገኝ ማንኛውም ቤት ጣራ በየማዕዘኑ ቢያንስ 4 ጎማዎችን ይሸከማል እና እንዲህ አይነቱን ቤት ሄሊኮፕተር ላይ ሆነ ቁልቁል ስታየው የተገለበጠ ሲኖትራክ እንጂ ቤት አይመስልም። ይሄ ማብቃቃት ችሎታችን ከሀገር ስንወጣም ተከትሎን ይሄዳል። ለምሳሌ አንድ ዲሲ ውስጥ የሚኖር አበሻ እንደምንም ተሟሙቶ የሀብታም ቁም ሳጥን የምታክል ሱቅ ይከፍታል። ከዛ መቼም ስምና ህልም አይከለከልም ሚኒ ማርኬት ብሎ ይሰይማታል። ከዚያ በዓለም ላይ ያለውን ሸቀጥ በሙሉ እያመጣ ይጠቀጥቅባታል። በመጀመሪያ ላይ 1 ደርዘን እንጀራ፣ በእንጀራው ላይ ሴኩሪቲ ካሜራ፣ ከዚያ ሚጥሚጣ፣ በሚጥሚጣው ላይ አትርፍ ጋዜጣ፣ በአትርፍ ጋዜጣው ላይ ቅመም፣ በቅመሙ ላይ የፋሲል ደሞዝ አልበም። ቻይኖች ይህን ተመልክተው ማኦ ላዞ ማኦ ብለው ይተርታሉ። ትርጉሙ ሆድና የአበሻ ሱቅ የማይችለው የለም ማለት። በነገራችን ላይ አዲስ አበባ ውስጥ ሆኜ ዲሲን ሳስባት የሚናፍቀኝ ዛፏ ብቻ ነው። አቤት የዲሲ ዛፎች ውበታቸው! ደሞ ነፋስ ሲነካቸው እንደ ድሃ አምባር ግፍ እርግፍ ሲሉ ማሳዘናቸው። አዲስ አበባ ውስጥማ የሚረግፍ አምፖል እንጂ የሚረግፍ ዛፍ ካየን ቆየን። እውነቴን ነው። አሁን እኮ አዲስ አበባ ውስጥ ዛፍ የሚገኘው በኦህዴድ ባንዲራ ላይ ብቻ ነው።
በዲሲና በአዲስ አበባ መካከል ያለው ዋና ልዩነት ለውጥ ይመስለኛል። አሜሪካ ውስጥ በአብርሃም ሊንከን ዘመን የነበረው ሆስፒታል ዛሬም አለ። በእንግሊዝ ሀገር በሄድኩኝ ጊዜ የዛሬ 800 ዓመት የዛሬ ስንትና ስንት መቶ ዓመት አካባቢ ሼክስፒር በጠጣበት ቡና ቤት ጠጥቼ ሼክስፒር በሸናበት ታዛ ስር ሸኝቼ ወደ ሀገር የመመለስ እድል ገጥሞኛል። ኢትዮጵያ ውስጥ እንዲህ ያለ እድል ማግኘት አይታሰብም። ኢትዮጵያ ውስጥ በነበረበት ቦታ ጸንቶ የምታገኘው መንግስትን ብቻ ነው። ዛሬ አዲስ አበባ ውስጥ ከሳምንት በፊት ጤና ጣቢያ የነበረው ከሳምንት በኋላ ፖሊስ ጣቢያ ሆኖ ታገኘዋለህ። እናም በሽተኛ ለመጠየቅ ያመጣውን ፍራፍሬ እስረኛ ጠይቀህበት ትመለሳለህ። በዚህ አይነት ከሳምንት በፊት ሚውዚየም፣ ከሳምንት በኋላ ጂምናዚየም፣ ከሳምንት በፊት ላይብራሪ፣ ከሳምንት በኋላ እኔ ነኝ ያለ ግሮተሪ። የሰውም ለውጥ ፍጥነት ለጉድ ነው። ከወር በፊት ተላላኪ፣ ከወር በኋላ አስመጭና ላኪ፣ ከዓመት በፊት የከባድ መኪና አሽከርካሪ፣ ከዓመት በኋላ የጠቅላይ ሚኒስትሩ አማካሪ፣ ከመንፈቅ በፊት አድማ በታኝ፣ ከመንፈቅ በኋላ የኳስ ተንታኝ ሆኖ ታገኘዋለህ። በነገራችን ላይ የኳስ ተንታኝ ሲባል አንድ ነገር ትዝ አለኝ። ከ3 ወራት በፊት መሰለኝ በአትሌቶችና በባለስልጣኖች መካከል በአዲስ አበባ ስቴዲየም የእግር ኳስ ግጥሚያ ተደርጎ ነበር እና የኳስ ተንታኙ ወይም ኮሜንታተሩ አትሌቶች ኳስ ሲይዙ ኦ ቀነኒሳ በእጁ ነክቷል፣ አደገኛ ስህተት እያለ ትችት ሲያዘንብባቸው ይቆይና ባለስልጣኖች ኳስ ሲይዙ በጣም ይቅለሰለሳል። አሁን ጄኔራል ኳስ ይዘዋል፣ ጄኔራል ኳስ በእንክብካቤ ይዘዋል። ጄኔራል አታለው አለፉ ለማለት ፈለገና አታለው የሚለው ቃል ክብር የሚነካ ስለመሰለው ጄኔራል መስዋዕትነት ከፍለው አለፉ።